ሰላም ሰላም እንዴት ናችሁ ውድ ቤተሰቦቼ? እኔ እግዚአብሔር ይመስገን አለው። ጌታ ክብሩን ይውሰድ። ሁሉ መልካም፣ ሁሉ ሸጋ፣ ሁሉ በጎ ነው። እንግዲህ ዱባይን ይመስላል። ዝናብ ዘንቧል ትላለህ። እንዴት አባቱ ደስ እንደሚል አገር ይመስላል። አሁን ከአንድ አመት ሙሉ ቆይታ በኋላ ዝናብ ዘንቧል። እንግዲህ ዝናብ ሲዘንብ ደግሞ የመጀመሪያ እንግዲህ አስፋልቱ ጥቁር ነው ሙሉ በሙሉ። እንግዲህ ቻናሉን ሰብስክራይብ፣ ቪዲዮን ላይክ፣ ለሌሎች ደግሞ ሼር በማድረግ ጀምሩ። አመሰግናለሁ። ወደ ውሎ ቪዲዮ እስቲ እና ይሄን ይመስላል። እየኖርን ነው። አሁን ኑሮ ደስ ይላል። ህይወት ደስ ይላል፣ ካንተ ጋራ መኖር ደስ ይላል፣ ካንተ ጋራ ይላል ቢንሻ። እንግዲህ ያው ሰማዩ ራሱ እንዴት አባቱ እንደሚያምር ነጣ ያለ አይደለም። እግዚአብሔር በጣም ደስ ይላል። ዱባይ ዝናብ ሲዘንብ የሚደብረው ዝናብ ዘነበ አልዘነበ ስራት ይሰራል እንጂ ዛሬ ስራዬን ሰርቼ ጨርሼ ነው እየተመለስኩ ያለሁት። በስመ አብ የ30 ደቂቃ መንገድ ነው። በእግሩ ጉዞ እየመጣሁ ነው። ስራ ጨረስኩ። ያው መኪና የሚወስደኝ ጠፋ። ኢንጂነሩ ደውሎ ፒካፕ ይመጣል ና ላይ ጠብቃ ላይ ከዛ እየጠበኩ ደግሞ መልሶ ደውሎ በእግር ና አላለኝም። ተባተ እንደሳኩ እንደዚህ ነው የሳኩትና ምንም ማድረግ አይቻልም። እንግዲህ ጉዞ ጀምር ያለው የተኩል ደቂቃ መንገድ ይመስለኛል። አጋጣሚ ደግሞ ከጠፋው ፈልጉኝ። እሺ፣ አዎ ፈልጉኝ። እንግዲህ እንዴት እንደምትፈልጉ እኔ አላውቅም። ከጠፋው ቪዲዮ ሳላቅ ከጠፋው ፈልጉኝ። አንድ ሁለት ቀን ምናምን ቲክቶክ ላይ ዩቲዩብ ላይ ቪዲዮ ካለቀ በቃ ጠፍቷል ብላችሁ አምናችሁ ፈልጉኝ። እሺ፣ ያው መንገድ ላይ አንዳንድ ነገሮችን እያየሁ እሄዳለሁ። ያለውበት ቦታ አልታይ ይባላል። ያው አዲስ ፕሮጀክት የተጀመረው እንዴት አባቱ እንደሚያምር አንድ ከተማ ነው የሚገነባው መሰለኝ፣ ሙሉ ከተማ። ያው እግዚአብሔርን ደስ ይላል በጣም ይሄ ፕሮጀክት ታያችኋላ። ምናልባት በቃ ቢያንስ 5 ኪሎ ሜትር ይደርሳል። አይ ቲንክ እንደዛ መሰለኛ። ቢያንስ 5 ኪሎ ሜትር ባይደርስም 3-4 ኪሎ ሜትር ይደርሳል። በጣም እንዴ አይቴ አጨርሰው ከየት ጀምሮ ምናምን አይቴ አጨርሰው አያልቅም። እንዲህ በይታ አረባ መኪና ራሱ 5 ደቂቃ ነው መሰለኝ የሚወስደው። ይሄ እንግዲህ አዲስ ከተማ እየተገነባ ነው። እዛ ሰፈር እኛም እንግዲህ ቤቶቹን እየገነባን ነው እኛ ካምፓኒ። እኛው ደግሞ ምንድነው ሞል ሳይት ነው የኛ ካምፓኒ እኮ ሰራው። በጣም ሰፊ ነው። ተንቀሳቀስኩ ማሳየት አልቻልኩም። እና እንደዛ ነው። ዛሬ ዝናብ ስለዘነበ በጣም ደስ ብሎኛል። ይሄን ደስታዬን ላካፍላችሁ ነው። ያው በየቀኑ ዝናብ የሚዘንብበት አገር ያላችሁ የታደላችሁ ናችሁ። እኛ የማይዘንብ አገር ያለን ደግሞ የዘነበ ጊዜ እዚህ ፈታ ብለን በዝናብ እየበሰበስን ወደ ቤት ስንሄድ እንዴት ደስ ይላል። አልጠፋውም። ያው እንግዲህ ደርሻለሁ። ያው
ምሰራበት ሳይት መቼስ ከዚህ በፊት በለቀቁት ቪዲዮ አይታችኋል። ይሄ ነው ሳይቴ ደርሻለሁ። ያው መጀመሪያ ከአዲስ ሳይት ነው እየተመለስኩ የነበረው ደርሻለሁ። እንግዲህ እንዳጠፋ ብላችሁ የፈለጋችሁኝ አመሰግናለሁ እና አመሰግናለሁ እስካሁን ስለተከታተላችሁኝ። እንግዲህ ቪዲዮን አንድ ላይክ፣ ሁለተኛ ሼር፣ ሶስተኛ ደግሞ ቻናሉን ሰብስክራይብ አድርጉ። እናመሰግናለን። መልካም ቀን ይሁንላችሁ። ባይ ባይ።